ከሙስሊም ነፍስ ውጪ ማንም ጀነት እንደማይገባ እወቁ ነው ያሉት። ጀነት የተዘጋጀው ለሙስሊሞች ነው፣ ምንም ሸክ የለንም ነው። ወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው ጌታ ምዬ ነው የምነግራችሁ። ላ የስመዑ ቢ አሐዱን ሚን ሃዚሂ ልኡማ የሁድዩን ወላ ነስራኒ ከዚህ ኡማ ከኔ ነቢይ ሆኖ መላክ በኋላ የመጣ አንድም አይሁዳዊ ወይ ክርስቲያን የኔን ነቢይ ሆኖ መላክ የሚሰማ የለም። ثم يموت ولم يؤمن بالذي أرسلت به ከሰማ በኋላ እኔ በተላኩበት መንገድ ሳያምን የሚሞት የለም ኢላ ደኸለ النار እሳት ይገባ ቢሆን እንጂ። ሙስሊም ሳይሆኑ መሞት የት መግባት ነው? ያለ ምንም ጥርጥር እሳት መግባት። ይሄ እውነታ የገባቸው ታላላቅ ነቢያቶች ለልጆቻቸው ለነፍሶቻቸው ሲሰጡት የነበረው ወሲያ ይሄው ነው። ከኢስላም ውጪ የጀነት መንገድ የለም። ስለዚህም ኢብራሂም አለይሂ ሰላም እንዲሁም የልጅ ልጁ ያዕቁብ አለይሂ ሰላም ለልጆቻቸው የሰጡት የመጨረሻ ወሲያ ምንድን ነበር? ሱረቱል በቀራ 133 ላይ ወወሳ ቢሃ ኢብራሂም በኒህ ወያዕቁብ በዚህም ሕግጋት ኢብራሂምም እንዲሁም ያዕቁብም ልጆቻቸውን አደራ ብለው መከሩ፣ አዘዙ። ምንድን ነበር ወሲያው? ያ በኒየ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አላህ ሃይማኖትን መርጦላችኋል አሉ። የቱን ሃይማኖት? ይኸው ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ። ኢብራሂምና ያዕቁብ እነሱ ሙስሊም ባይሆኑ ኖሮ ልጆቻቸውን ሙስሊም ሆናችሁ እንጂ እንዳትሞቱ ብለው ያዙ ነበር። ይሄ ማለት አባት ራሱ ከሚከተለው ሃይማኖት ውጪ ለልጆቹ ሌላ እንደመምረጥ ማለት ነው። ማይሆን ነገር ነው። ዩሱፍ አለይሂ ሰላም መጨረሻ ላይ ያደረገው ዱዓ በቁርአን በሱረቱ ዩሱፍ 101 ላይ የቀረበው ይሄ ነው። ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተዕዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊማ ሙስሊም አድርገህ ግደለኝ ወአልሒቅኒ ቢሳሊሒን ከደጋግ ባሪያዎችህም ጋር አጎራብተኝ አለ። ዩሱፍ አለይሂ ሰላም ዘመኑን ሙሉ ሙስሊም ሆኖ ባይኖር ኖሮ አሟሟቱ ሙስሊም ሆኖ እንዲሞት ይለምን ነበር እንዴ? አያደርግ። ሶስተኛ ሰሐረቱ ፊርዓውን የፊርዓውን ደጋሚዎች በሙሳ አለይሂ ሰላም ተአምር ከተሸነፉ ካመኑ በኋላ እጅ ሲሰጡ ፊርዓውን እኔ ሳልፈቅድላችሁ ነው እንደምታምኑት እጅና እግራችሁን እያፈራረኩኝ እቆርጣለሁ እሰቅላችኋለሁ ሲላቸው ወደ ጌታ አላህ ዱዓ ሲያረጉ ምንድነው ያሉት? ሱረቱል አዕራፍ ላይ ረበና አፍሪግ ዐለይና ሰብራ ጌታችን አላህ ሆይ ከፊርዓውንና ሰራዊቱ በኩል የሚደርስብንን መከራ የምንቋቋምበትን ትዕግስት በእኛ ላይ አፍስስብን፣ ስትገለን ደግሞ ወተወፈና ሙስሊሚን ሙስሊም አድርገህ ግደለናል። ሀታ ራሱ የዛተው ለምን ሰለማችሁ ያለው ፊርዓውን ራሱ መጨረሻ ሀያቱ ላይ ሰለመ፣ ሸሃዳ ያዘ፣ ሙስሊም መሆኑንም አወጀ። ከኢስላም ውጪ ጀነት እንደሌለ እሱም ጭምር ያውቃል። ግን ሰዓቱ ካለፈ ዴቱ ኤክስፓየርድ ከሆነ በኋላ መሆኑ ጎዳው እንጂ ቁርአን እንደተናገረው ሱረቱ ዩኑስ ቁጥር 90 ላይ ሐታ ኢዛ አድረከሁ ልገረቅ መስጠም የገጠመው ጊዜ ይላል ፊርዓውንና ሰራዊቱ ሙሳና ተከታዮቹን እያባረሩ ቀይ ባህር ላይ ሲደርሱ ጌታ አላህ በበኒ እስራኤል በጎሳ ነገዶቹ ቁጥር ልክ 12 ቦታ ባህሩን ከፍቶት ካሻገራቸው በኋላ ፊርዓውንና ሰራዊቱ ሲገቡ ባህሩን ወደ ነበረበት መለሰው። የዛኔ ነው ሐታ ኢዛ አድረከሁ ልገረቁ መስጠም የገጠመው ጊዜ ይላል ተመልሶ ወደ ዱንያ እንደማይመጣ ከዚህ በኋላ አኼራ እንጂ ሌላ እንደማይጠብቀው ሲያረጋግጥ ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን እኔም ከሙስሊሞች ነኝ ብሎ በኑ እስራኤሎች ባመኑበት በአንዱ ጌታ በአላህ አምኛለሁ ብሎ ሸሃዳ ያዘ። ግን አሁን ነው ወይ ያለው ጌታችን? ከዚህ በፊት ስታምጽ ከርመህ ምድርን በኃጢአት ከሚያበላሹት ሆነ የተውበት መቀበያ ሰዓቱ ካለፈ በኋላ አይሰራም አለው። ስለዚህ ሙስሊም ሆኖ መሞት ብቸኛው የመዳኛ መንገድ መሆኑ ቅንጣት ታክል ጥርጥር የለንም። ግን ትልቁ ሸካችን ትልቁ ስጋታችን ዛሬ ያለንበት ሁኔታችን የነገውን ተውፊቅ ለማግኘት አስተማማኝ አይደለምና ጌታችን አላህ ሆይ እንደ ሥራችን ክፋት
ወይ እንደ መልካም ተግባራችን ማነስ ሳይሆን እንደ ረህመት ስፋት ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ቢማዕና ፈቢትና አጽናን አንተን ሙስሊም ሆነን እስክንገናኝህ ድረስ አግዘን ነው ሌላ ምንም አይደለም ወላ ተሙቱነ ኢላ ወአንቱም ሙስሊሙን ነው ያለው ስፈጥራችሁ ሙስሊም አድርጌ ነው የፈጠርኳችሁ ፊጥራውን ቀይራችሁ ወደ እኔ መምጣት የለባችሁ ወደ እኔም ስትመጡ ሙስሊም ሆናችሁ እንጂ እንዳትሞቱ ነው ያለው ጌታ አላህ